የተፈጸመባትን ግፍና መከራ በኢቢኤስ ቴሌቪዥን በመቅረብ ለሕዝብ ያጋለጠችው ብርቱካን በአዲስ አበባ ፖሊስ ቁጥጥር ስር መዋሏ ተነግሯል። በጥብቅ የደህንነትና የጸጥታ ኃይሎች ቁጥጥር ስርም ወድቃለች ተብሏል። ዝርዝር መረጃውን ይዘናል። በአማራ ክልል በአገዛዙና በፋኖ መካከል ውጊያው ቀጥሏል። ፋኖ በርካታ ከተሞችንና ስትራቴጂካዊ ቦታዎችን ነጻ እያወጣን ነው ብሏል። ዝርዝር ይዘናል። በተጨማሪም በጎንደርና ባህር ዳር ዙሪያ የተደረገውን እጅግ ከባድና ለአስጨራሽ ውጊያ የተመለከተ ዝርዝር መረጃም ይዘናል፣ የምትሰሙት ይሆናል። ሰላም ጤና ይስጥልን። በመላ ዓለም ክፍል ሁናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? ብዙዎቻችሁ ለቻናላችን አዲሶች እንደሆናችሁ እናምናለን። ስለዚህ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ሐቀኛና አዳዲስ መረጃዎችን በየቀኑ አገኙ። ቻናላችን በየቦታው ዘጋቢዎችን አሰራጭቶ ትክክለኛና ትኩስ መረጃዎችን ወደ እናንተ ለማድረስ የሚያደርገውን ጥረት መደገፍ የምትፈልጉ ደግሞ በሱፐር ታንክስ እና የቻናላችን ቤተሰብ በመሆን አነሰ በዛ ሳትሉ ልትደግፉን ትችላላችሁ። በቀጥታ ወደ መረጃው አለፍን። እስከ መጨረሻው ተከታተሉን። የተፈጸመባትን ግፍና መከራ በኢቢኤስ ቴሌቪዥን ቀርባ ለሕዝብ ያጋለጠችው ብርቱካን ዛሬ በፖሊስ ተጠርታ ተጠይቃለች። በጥብቅ የደህንነትና የጸጥታ ኃይሎች ቁጥጥር ስርም ወድቃለች። ማንም እንዳያገኛትም ተደርጋለች ተብሏል። በፖሊስ ተጠርታ የተጠየቀችውን ጉዳይ በተመለከተ መረጃ ባይወጣም ነገር ግን አገዛዙ በማስገደድ ዶክመንተሪ ሊያሰራት እንደሆነ ነው የተነገረው። የሐዋሳና የአዲስ አበባ ከተሞች መታወቂያም እንዳዘጋጁላት ታውቋል። አዲሱ የዲጂታል መታወቂያም ተሰርቶ ተሰጥቷታል ተብሏል። እየተዘጋጀ ላለው ዶክመንተሪ ፊልም ግብአት ይሆናል በሚል ታስቦም ነው ተብሏል። አንዳንድ የኦሮሚያ ብልጽግና ሚዲያዎች ደግሞ ነገሩን አጡዘውታል። ዲጂታል ሰራዊቱም ጓዙን ጠቅልሎ እዚህ አጀንዳ ውስጥ ገብቷል። የልጅቱን ስም እያመነዠጉ መዋልና ማደር የሰሞኑ ተቀዳሚ ተግባራቸው ሆኗል። ማህበራዊ ሚዲያ ላይ የተበተነው ያገዛዙ ሰራዊትም ፌክ ወረቀቶችን እየተቀባበለ የብርቱካንን በደልና ግፍ በማራከስ ላይ ተጠምዷል። በእርግጥም የብልጽግናው አገዛዝ ቅሌቱን ለመሸፈን እየተሯሯጠ ይገኛል ያለው መሳይ መኮንን እንደ ጅራፍ ራሱ ገርፎ ራሱ እየጮኸ ነው በማለት ነው የገለጸው። ጋዜጠኛ መሳይ መኮንን እንደዘገበው በልጅቱ ግፍ ላይ ሌላ አሳፋሪ በደል እየጨመረ አገዛዙ የበለጠ ስነ ልቦናዊ ጉዳት እያደረሰባት ነው። እየተዘጋጀ ባለው ዶክመንተሪ ፊልም የውሸት ታሪክ እንድታጠና በማድረግ ልጅቱን ለማይጠገን የስነ ልቦና ስብራት እየዳረጓት ይገኛል ተብሏል። ጫንቃዬን ተገርፌ ልብሴን ተገፍፌ በበደል ላይ በደል ምን አይነት እርግማን ነው? በሌላ መረጃም በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ መካከል የሚደረገው ውጊያ መቀጠሉ ታውቋል። የፋኖ ኃይሎች ባወጁት ዘመቻ አንድነት ከፍተኛ የማጥቃት እንቅስቃሴያቸውን እንደቀጠሉ አስታውቀዋል። ጎንደርና ባህር ዳር ከተሞች ዙሪያን ጨምሮ በርካታ የክልሉ አካባቢዎች ውጊያዎች እየተደረጉ እንደሆነ የመረጃው ምንጮች ተናግረዋል። በጎንደር ከተማ ቅርብ ርቀት ወደ ባህር ዳር አቅጣጫ በሚገኙ የተለያዩ አካባቢዎች በሚገኘው ያገዛዙ ጦር ይዞታዎች ላይ የፋኖ ኃይሎች በወሰዱት እርምጃም ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን ለማወቅ ተችሏል። በዚህም ከጎንደር ወደ ባህር ዳር ዋና መስመር በሚገኙ ስፍራዎች ማለትም ባህሪ ግንብ፣ ቡርቧክስና ምንዝሩ አካባቢዎች የፋኖ ኃይሎች ያገዛዙን ጦር በማስለቀቅ መቆጣጠራቸው ታውቋል። በዘመቻ አንድነት ከፍተኛ ወታደራዊ ጫና ውስጥ የገባው ያገዛዙ ጦር ሰኞ መጋቢት 15 2017 ዓ.ም የምስራቅ በለሳ ወረዳ ዋና ከተማ ጓላን ጥሎ ሸሽቷል ሲሉ የፋኖ የመረጃ ምንጮች ተናግረዋል። የአማራ ፋኖ አንድነት በጎንደር በበኩሉ በዘመቻ አንድነት ካገዛዙ ነፃ የወጡ አካባቢዎችን መልሶ በማደራጀትና ህዝባዊ አገልግሎቶችን ተግባራዊ የማድረግና የማከናወን ስራ በፋኖ መዋቅር እየተሰራ ይገኛል ብሏል። በተመሳሳይ በጎጃም ቀጠና የተለያዩ አካባቢዎች ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበባቸው ውጊያዎች መደረጋቸውን ለማወቅ የተቻለ ሲሆን በተለይም ሞጣ ቀጠና አራጢ፣ ጎንጂ፣ መራዊ፣ ሽንዲና አቸፈር በተደረጉ ውጊያዎች
ከፍተኛ ጉዳት ደርሷል ተብሏል። በቡሬ ቀጠና የፋኖ ኃይሎች ሽንዲ ከተማን መቆጣጠራቸውን የአካባቢው የመረጃ ምንጮች ተናግረዋል። በአካባቢው በተደረገ ውጊያም ከሰብአዊ ጉዳት ባሻገር በርካታ ያገዛዙ ወታደራዊ ሎጂስቲክስ በፋኖ ኃይሎች መያዙን የተሰማው። በሌላ በኩል በሽንዲ በነበረ ውጊያም ከውጊያው ጋር ምንም ግንኙነት ያልነበራቸው 3 ሕፃናት እንዲሁም አንዲት እናት ሲገደሉ መኖሪያ ቤቶችም በከባድ መሳሪያ ተኩስ መውደማቸውን ነዋሪዎች ተናግረዋል። በተያያዘም ያገዛዙ ጦር ምስራቅ ጎጃም ከወይን ውሃ እንዲሁም ከሞጣ ከተሞች በመውጣት ሬሽን ሊቀበል ሲንቀሳቀስ በጉዞ ወቅት የተለያዩ ቦታዎች ላይ ተደጋጋሚ ጥቃት በፋኖ ተከፍቶበታል። በተለይም አራጢ በረሃ ላይ የተፈጸመበት የደፈጣ ጥቃትን ተከትሎ ከፍተኛ ውጊያ ተቀስቅሶ ከ50 በላይ ወታደሮች ሲገደሉ ከ20 በላይ የሚሆኑት ደግሞ ቆስለዋል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በተያያዘም በጎንጂ ቆለላ ወረዳ ሌንጋሳ አካባቢ በከባድ መሳሪያ የታገዘ ውጊያ መደረጉን ከአካባቢው የመረጃ ምንጮች ማረጋገጥ ተችሏል። በተመሳሳይ በሰሜን ጎጃም ዞን ለባህር ዳር ከተማ ቅርብ በሆኑት ሰሜን ሜጫና አቸፈር ወረዳዎች ከፍተኛ በርካታ ወታደሮች የተገደሉበት ወታደራዊ ተሽከርካሪዎችም የተቃጠሉበትና የጦር መሳሪያዎችም በምርኮ በፋኖ ኃይሎች የተያዙበት ውጊያ መደረጉን የአማራ ፋኖ በጎጃም አስታውቋል። በሌላ በኩል አገዛዙ በሜካናይዝድ ታግዞ ወደ ዋሸራ ተንቀሳቅሶ በከባድ መሳሪያ ትምህርት ቤቶችንና ንጹሃን ላይ ጉዳት አድርሷል ሲሉ ነዋሪዎች ተናግረዋል። በዚህም ዋሸራ አንደኛ ደረጃ ትምህርት ቤትና ወይፋት ትምህርት ቤት ላይ ውድመት ሲደርስ በተከታታይ ባካሄደው የመድፍ ድብደባ ደግሞ እናትና ልጅ ተገድሏል የተባለው የአርሶ አደር መኖሪያ ቤቶችም ተቃጥሏል ተብሏል። በተጨማሪም ከኒቸችል ጊዮርጊስ ቤተክርስቲያን ጸሎት ላይ የነበሩ ሰዎችን በዙ 23 ድብደባ ጉዳት ደርሶባቸዋል ሲሉ የአካባቢው ነዋሪዎች ተናግረዋል። በክልሉ ሰሞኑን የፋኖ ኃይሎች የማጥቃት እንቅስቃሴ መጠናከሩን ተከትሎም አገዛዙ በበኩሉ በባህር ዳር ከተማ ዙሪያን ጨምሮ በበርካታ አካባቢዎች ተደጋጋሚ የድሮን ቅኝቶች እያደረገ እንደሚገኝ ከተለያዩ አካባቢዎች ለሚዲያችን የደረሰው መረጃ ይጠቁማል። ሜጫ፣ ጃዊ፣ ቋሪት፣ ጎንጂ፣ ቆለላም፣ አንኮበር፣ ደብረ ብርሃን ዙሪያም አርማጭሆና ሌሎችም አካባቢዎች ትናንት ጀምሮ ተደጋጋሚ የድሮን ቅኝት እየተደረገ መሆኑን ነዋሪዎች ጨምረው ተናግረዋል። በሌላ መረጃም በአማራ ክልል ከሰሞኑ በተደረጉ ውጊያዎች በርካታ ሰላማዊ ዜጎች መገደላቸው ተነገረም። የመንግስት ኃይሎች የበርካታ አርሶ አደሮችን ጦር መሳሪያ በመንጠቅ መሸጣቸውም ተሰምቷል። የብልጽግናው መንግስት በብር ሸለቆ በርካታ የአድማ ብተና አባላትን እያሰለጠንኩ ነው ብሏል። በክልሉ ውጊያው ተጠናክሮ የፋኖ ኃይሎች የአንድነት ያሉትን ዘመቻ በከተሞች ውስጥ ጭምር እያካሄዱ ሲሆን አገዛዙም ሜካናይዝድ ኃይሉን ጭምር እያንቀሳቀሰ ያልቻለው ውጊያ ነው የተከፈተው። ከውጊያው በተጨማሪ ያገዛዙ ኃይሎች ከአርሶ አደሮች ያሰባሰቡትን ከ50 የሚልቅ የጦር መሳሪያ መሸጣቸውም ተነግሯል። አርሶ አደሮቹ የመሳሪያ ፈቃድ እያላቸው ተነጥቀው መልሰው ሲጠይቁ በአንዳንድ አመራሮች ተሽጧል የሚል ምላሽ እንደተሰጣቸው ነው የተነገረው። አዲስ ስታንዳርድ በሰሞነኛ ውጊያዎች በተለያዩ ስፍራዎች ላይ ሰላማዊ ዜጎች ስለመገደላቸው ከነዋሪዎቹ ማረጋገጡንም ገልጿል። አንድ ነዋሪ በጎንደር ከተማ ከ3 ቀናት በፊት የፋኖ ኃይሎች ተኩስ ከፍተው ውጊያ መቀስቀሱን አስታውሰው የጎንደር ዙሪያ ጠዳ ክፍለ ከተማ አካባቢን ተቆጣጥረው መቆየታቸውን ይናገራሉ። ባሳለፍነው አርብ ከምሽቱ 12 ሰዓት አካባቢ በጎንደር ጠዳ ክፍለ ከተማ ተኩስ ተከፍቶ ነበር። ሲተኮስ ነው ያመሸው። ለሰዓታት ቆይተው ወጡ። ከመንግስት የጸጥታ አካላትና ከፋኖ ኃይሎች በኩል በርካታ ተዋጊዎች እንደተገደሉ አውቃለሁ፣ ቁጥሩን ለመግለጽ ብቸገርም ሲሉ ነው የተናገሩት። ሌላኛው በማዕከላዊ ጎንደር ዞን ደንቢያ ወረዳ አይምባ ቀበሌ ኗሪ የሆኑት ግለሰብ በበኩላቸው ስፍራው ከዚህ በፊትም በፋኖ ኃይሎች ስር መቆየቱን አስታውሰው እንደ አዲስ ባገረሸው ሰሞነኛ ውጊያ በትንሹ 3 ሰላማዊ ዜጎች በተባራሪ ጥይት ተመተው መገደላቸውን ጠቁመዋል። አሁን ላይ አይምባ አካባቢን ጨምሮ ጎንደር ከተማ ዙሪያ የሚገኙ በርካታ ቀበሌዎች
በፋኖ ኃይሎች ቁጥጥር ስር መግባታቸውንና ውጊያዎች መቀጠላቸውንም አመልክተዋል። በተጨማሪም ነዳጅ የጫኑ 2 ቦቴዎች ከጭልጋ ወደ ጎንደር ሲጓዙም በተኩስ ልውውጥ ወቅት መቃጠላቸውንም ጠቅሰዋል። አያይዘውም በምዕራብ በለሳ ወረዳ በተኩስ ልውውጥ መሃል በትንሹ 5 ሰላማዊ ሰዎች ስለመገደላቸው ከቤተሰቦቻቸው እንደሰሙ ነው ያስረዱት። በሰሜን ጎጃምም መራዊ ከውጊያው ጋር ግንኙነት የሌላቸው ሰላማዊ ሰዎች ስለመገደላቸው በሰፊው ተዘግቧል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዘናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።